ሰላም እንዴት ናችሁ? እንግዲህ በባለፈው ቪዲዮዬ ቃል በገባሁት መሰረት ለዲኮሬሽን ስራ የሚያስፈልጉን እቃዎች ምንድናቸው የሚለውን አብረን እናያለን ማለት ነው። ይሄ ቪዲዮ በተለይ ዲኮር ስራ ለመጀመር መንገድ ላይ ያላችሁ ሰዎች በጣም ይጠቅማችኋል ብዬ ነው የማስበው። ጥሩ መረጃ ታገኙበታላችሁ ብዬ አስባለሁ። እንግዲህ በመጀመሪያ ደረጃ ዋናውን ብዬ የማስበው ባክግራውንድ ነው። ባክድሮፖች በጣም ያስፈልጉናል። በተለያየ ቅርጽ አሉ። በሰርክል አለ፣ በሬክታንግል እንዲሁም ደግሞ በከርቭ በተለያየ ይሰራሉ እና እሱን ያስፈልገናል። ባክድሮፕ እንግዲህ ዋናው ነው ማለት ነው። ከብረት የሚሰሩ አሉ፣ ከእንጨት የሚሰሩ አሉ፣ በፍላወር ተጠናቀው ደግሞ የሚመጡ እናንተ ጀስት ሰቅላችሁ ብቻ የምትጠቀሙባቸው ተጠናቀው የሚመጡ አሉ እና በአሁን ሰዓት ብዙ ምርጫ አለን። ቴክኖሎጂው ብዙ ነገር አቅሎልናል ብዬ ነው የማስበው። ስለዚህ አንዳንድ ሰዎች የብረት አርቾችን ይጠቀማሉ። ጀስት ጨርቅ ብቻ ከቨር አድርገው ኢቨን ራሱ ጨርቆቹ በጽሁፍ ራሱ የሚመጡ አሉ። እሱን አድርገው የሚሰሩ አሉ። አንዳንድ ዲኮር የሚሰሩ ሰዎች፣ አንዳንዶቹ ደግሞ በእንጨት ፔንት አድርገው የሚሰሩ አሉ። ያው እኔም እንግዲህ የምመርጠው የእንጨት አርቾችን ነው የምመርጠው። ምክንያቱም በተለያየ ከለር ፔንት እያደረጋችሁ ትጠቀሙበታላችሁ ማለት ነው። ትንሽ ስራው አድካሚም ቢሆን ውበት አለው። ስለዚህ በአካባቢያችሁ የሚፈለጉት ምን አይነት ባክድሮፖች ናቸው፣ ምን አይነት ዲኮሬሽን ነው ሰው የሚፈልገው የሚለውን እንግዲህ በራሳችሁ በደንብ ጥናት አድርጋችሁ ያ የሚፈለገውን ነገር መግዛት አለባችሁ ማለት ነው። ያንን ባክግራውንድ መግዛት አለባችሁ። ስለዚህ ብራችሁን ምን ላይ ኢንቨስት እንደምታደርጉ በጥንቃቄ ማወቅ አለባችሁ። ምክንያቱም ከኔ እንድትማሩ ፈልጋለሁ። እኔ በቃ ባላስፈላጊ ነገር ነው ኢንቨስት ሳድርግ የነበረው። ኢቨን ከአንዴ በላይ ራሱ ያልሰራውባቸው ባክግራውንዶች አሉ እና ማያስፈልግ ነገር ላይ ነው ብዙ ብሬን የጨረስኩት ማለት ነው። ስለዚህ እናንተ ደግሞ ከኔ እንድትማሩ ፈልጋለሁ። በደንብ በጥንቃቄ አይታችሁ እዛ ላይ ነው ኢንቨስት ማድረግ ያለባችሁ ማለት ነው። እና ሞኝ ከራሱ ብልጥ ደግሞ ከሰው ይማራል እንደሚባለው፣ ስለዚህ እናንተ ደግሞ ብልጦች መሆን አለባችሁ። ከሰው ላይ መማር አለባችሁ። እናንተ ላይ ደርሶ ሳይሆን በሰው መማር አለባችሁ ማለት ነው። ሌላው የተለያዩ የብረት ስታንዶች እንደዚህ በመግዛት ድሬፒዎችን፣ ጨርቆችን ገዝታችሁ በተለያየ ዲዛይን መስራት ትችላላችሁ። እንደዚህ እንደምታዩት ማለት ነው። እና አንዳንድ ሰው እንደዚህ አይነት ድሬፒዎችን ነው የሚያዟችሁ። እሱንም ገዝታችሁ መዘጋጀት አለባችሁ ማለት ነው። ሌላው ምንጣፎች ያስፈልጋሉ። ነጭ ምንጣፍ ቢሆን ከሁሉ ዲኮሬሽን ጋር ስለሚሄድ ነጭ ምንጣፍ ያስፈልጋል ማለት ነው። ፕላስቲክ ቢሆን ደግሞ ሞር ተመራጭ ነው። ኢዝሊ ክሊን ለማድረግ ይመቻል ማለት ነው። እንደዚህ አይነት ምንጣፎች ግን አሁን እንደምታዩት እንደዚህኛው ምንጣፍ አንዴ ከቆሸሸ ለማስለቀቅ ትንሽ ይከብዳል። ስለዚህ ፕላስቲክ ምንጣፎች ቢሆኑ ጥሩ ነው እላችኋለሁ። ሌላው ላይት ያስፈልጋል። ዲኮሬሽናችንን ከሰራን በኋላ ላይት ያስፈልገናል። በጣም ነው የሚያሳምረው፣ ውበት ይሰጠዋል። የሰራነውን ባክድሮፕ ውበት ነው የሚሰጠው። በነገራችን ላይ የሌላ ዜጋ ዲኮሬሽን የሚሰሩ ሰዎች ለላይት ኤክስትራ ነው የሚያስከፍሉት። እንደኛ እንደ ኢትዮጵያውያን ዲኮሬሽን ከሰራን በኋላ ዝም ብሎ በነፃ ማስቀመጥ ሳይሆን ኤክስትራ ነው የሚያስከፍሉት ለላይት። ምክንያቱም ያውቁታል ምን ያህል እንደሚያሳምር ራሱ ሰዎቹ ከስተመሮች ራሱ ስለሚያውቁ በደንብ ነው የሚከፍሉት። ስለዚህ ላይት በጣም ወሳኝ ነው።
ወሳኝ ነገር ነው ማለት ነው። በጣም ነው ዲኮሬሽናችንን የሚያሳምርልን። ሌላው የኬክ መቁረሻ ቴብሎች ያስፈልጉናል። በተለያየ ዲዛይን ስለሚመጡ እሱ ያስፈልገናል። የጽሁፍ ሳይኖች ያስፈልጉናል። ለበርዝዴይ፣ ለቤቢ ሻወር፣ ለተለያየ ኢቨንቶች የምንጠቀምባቸው የጽሁፍ ሳይኖች ያስፈልጉናል ማለት ነው። ሌላው አጠቃላይ ዲኮሬሽን ለምሰሩ የቼር ቴብል ከቨሮች እንደዚሁም ሴንተር ፒሶች ያስፈልጓቸዋል። እነዚህ ላይ ፎከስ እንድታደርጉ መክራችኋለሁ። በሌላ ቪዲዮ ደግሞ እስክንገናኝ ድረስ ለዛሬ ባይ